ሰላም ሰላም ቦታ በጣም ካንተ ጋር መቅጠም ፈልጋለሁና ለምን ዳላስ ተቀጣጥረን አንገዛም? ምንድነው መቅጠም? ፊት ለፊት ቦክስ ነው። ካናገር እኮ ቦክስ አይሰራም። በቃ እኔ ገጥማለሁ። ወንድ ከሆንክ አንተ መቅጠም ፈልጋለሁ። አንተ ምን አንተ ሴታ ሴት አይደለም ደሜ ኦሮሞውን አንተ እኔን ትችለኛለህ? እኔ አንተ ምን ፎጣ አስለብሳለሁ። እኔ ፎጣ ነው ማስለብስህ። እኔ እኮ አማራ አንተ ኦሮሞ ነህ። እኔ እሱ ነው እሱ እኔ ምርጥ አማራ የጎንደር አማራ ነኝ። እናታ ነው አውቃለሁ። እኔ እሱን ሰለሞን ቦጋለ ምን እኔ አማራ ታጋይ አይደለም። አንተን እኔ መቅጠም ማሸናት ፈልጋለሁ። አንተን አንበርክኬ ምርጡ የጎንደር አማራው ማለት ነው። አንበርክኬ ማሸናት ፈልጋለሁ። አንተ አሸናለሁ። ወንበር የአሜሪካን ሀገር ያመጣ ስሬስ ይሄን ወይፈን ነው። አንተ ወንድ ኮንክ ካንተ ካለበት ቦታ ልምጣ። ወርበት ሀገር እኮ የህግ ሀገር ምን አሰባ ይሄን ነገር አትናገር። አንደኛ የፈለገ ይሁን አልኩ እኮ አንደኛ አሳደም ሲከርናል የፈለገ ይሁን ወንድ ኮንክ ወንድ በፎቶ ውጣ እና ተናገር። በደንብ አርግጥ። በደንብ በፎቶ ውጣና ምን ታገኛለህ? 10 ምናምን ዓመት ስታክል አንተ በፎቶ ውጣና ተናገር። በፎቶ በአካል አንተ ወንድ ነህ። ግጠመኝ። ውጣና ግጠመኝ። አንተ ወንድ ነህ። አሁን እኮ በቪዲዮ ውጣና ተናገር ነው ብለህ ደርክ ሪኮርድ አድርጉ። በቪዲዮ ምን በደንብ ሪኮርድ አድርጉት። ውጣ በቪዲዮ ነው ብለህ በደንብ በቪዲዮ ውጣ። እየነዳሁ ነው። ፈለገውን ነገር ይናገር። ስራ እየሰራሁ እኮ ነው። ማራ ስራ እየሰራሁ ነው። ማራ ተናገር። በቪዲዮ ተናገር። እንዳንተ ቁጭዬ አይደለም። ያቺን ፎጣ ደግሜ ያስለብሳለሁ። ያነ ትግሬ አንበጫበጨ። እኔ ደግሞ ሌላ ፎጣ ነው ማስለብስህ። አማራ ፎጣ ያቺን እኔ ፎጣ ለባሽ ነኝ። እኔ ራሴ ግን ያቺን መጀመሪያ እሱን ተወው። የጎንደር ሳያካል እኔ እናቴም አባቴም አማራ ነፍጠኛ አማራ መጀመሪያ አስገድ ወንድ ከሆንክ አልኩህ እኮ ወንድ ከሆንክ አርብላ ይሄ እኮ ጉራ ሞታን እዚህ ገብቼ እንዲተናገርኩ ምናምን ለማለት እኮ ይሄ እኮ ገና መኖሪያ ፈቃድ ነው። ይኸውላችሁ ወንጀል እንደሆነ ተመልከት። ይሄ ወንጀል። ሰላም ታረስ እንዴት ነህ? አንደኛ ይሄ ወንጀል ነው። በምትኖርበት ሀገር ሰዎችን ማስፈራራት ወንጀል ነው። ይሄ በጣም ከባድ ወንጀል ነው። ድምፅህ ታየ፣ መልክህ ታየ፣ እንዲህ አይነት ነገር አታድርግ ወንድማችን። አዲስ ስለሆንክ ነው። በምትኖርበት ሀገር ሰዎችን ኢንቲሚዴት ማድረግ ወንጀል ነው። በወንጀል ያስከስሳል። ገና አሳይለም ሲከር ሃራስመንት ነው። ሰዎችን የማስፈራራት ሌላ ቦታ ላይ አድርገህ ይሄ ወንድም ምናልባት በመጥፎ ላይ እንትን ላይ ልህ ይችላል። ግን ሌላ ቦታዎች ላይ እንዲካረግ በተመሳሳይ ወንጀል ስለሆነ ከእንደዚህ አይነት ወንጀል መቆጠብ ነው። ይሄ ፐብሊክሊ 1000 ሰው እያየ አንድ ሰው ሰዎችን በዚህ ደረጃ ማስፈራራት አይችልም። ወንጀል ስለሆነ ወንድማችን ነህ፣ ከዛ ተማር። እንደዚህ አይነት ነገሮች ትክክል አይደሉም። የማያስተምርህ ከሆነ ያው የህግ ሀገር ውስጥ እንደምትኖሩ አንዳንዶቻችሁ ስለማታውቁ ሊሆን ይችላል። ህጉ በጣም ሴንሲቲቭ የሆነ ሀገር ላይ ነው የምትኖሩት። ሰዎችን አይደለም በአካል እንደዚህ አይነት ነገሮችን መናገር ክልክል ነው። ሚዲያም ቢሆን ማንኛውም ነገር ላይ ፍሪደም ኦፍ ስፒች እና ሄት ስፒች የተለዩ ነገሮች ናቸው። ኢንቲሚዴት ማድረግ የተለየ ነው። በዛቻ ወንጀል ማንም ሰው ዛቻ ወንጀል ስለሆነ ነው። በዛቻ ፍርድ ቤት ትቀርባለህ ምናምን ነገር አለው እና ኤኒሃው ብቻ ወንጀል ነው። ወንጀል አትሱ። ወንጀል ጥሩ አይደለም። አንተም ያው ዝለለፈው በቃ እንደዚህ አይነት ሰዎች እኮ ስለማያውቁህም ጭምር ነውና ምንም በጋድ ይመስለኛል። አየህ አንደኛ እንግሊዝ ሀገር ሞክሮ አልተሳካለትም። አሁን ይሄ ወንጀለኛ ነው። ትራምፕ መጥቷል። ህገ ወጦች ናቸው እነዚህ። አሁን ይሄን እኔ እውነቱን ልንገርህ ኢሚግሬሽን ታውቀዋል። በቀጥታ እዚህ ጋር ዌብሳይት ላይ ገብቼ ይሄን ንግግር በእንግሊዘኛ አስተርጉሜ ባስገባበት በቀጥታ ዲፖርት ብቻ ነው ይታሰራል። እና ይሄንን እኔ መሀይም ስለሆነ ከዚህ ጋር እኔ ጊዜም አላጠፋም። ወንድምህም ነው እለፈውና በዛ ደረጃ ወንጀል ስላልሆነ ነው ወንድም የሚለውን ቶ እኔ ግን መጥፎ ሰው እንዲህ አይነት በጭባጫ ደግሞ ይሄን በጭባጫ
መጦኔ አካባቢ ያለውበት ከተማ ላይ መግጠም ነው እንዳለው አይ ነው እንደሱ አይነት አንተም አትጠቀም ችግር የለውም በቃ ነው በቃ እንደ ነገር አይደለም ዳላስ መጠን እንግጠም ሳይሆን ባለውበት አካባቢ መጦ መሞከር ነው አይደለም እንደ ፖፑላር መሞከር ነው በጣም ወንጀል ነው አይ ብቻ ወንድማችን ምን ነው እንደሆነ ባላውቅም አልተግባባን እኔ ሰው መታለው ብዬም አላውቅም ሰው መምታትም አልፈልግም ይሄ ህግ ያለበት ሀገር ነው ስለዚህ ይሄ ከፈለገ የሚመታ ሰው ደግሞ እንደዚህ አይቀዝም ታውቀዋለህ አንተ ወንድ ነኝ አይደል ወንድ ሰው እመታለሁ አይደል የማይናገር ሰው ነው የሚመታ ይሄ ለፓብሊክ ፖፑላሪቲ የተጠቀመው ማህይም ነው ገብቷል ማህይም ስለሆነ የፈለገው ሊዋራ ይችላል ወንድ ከሆነ ግን መጥቶ ለማጥቃት መሞከር ብቻ ያኔ ነፍስ ወደ ሰባተኛው ሰማይ ይነጠቃል አካሉን ማዘጋጃ ይቀብርለታል ይሄ ቪዲዮ ደግሞ ይቀመጣል ባይዘው ሰልፍ ዲፌንስ ይሄ ቪዲዮ ይቀርባል እኮ ፍርድ ቤት ትሸኘውና ግንባሩን ኮር የምትፈልጠው ትሸኘውና ይሄ ቪዲዮ ቆርጠህ ማቅረብ ብቻ ምንድነው ሲባል ገድየዋለሁ ነው የምትልኩ ገድየዋለሁ ጠላቴ ነው ምንድነው በላይቭ ላይ 1500 ሰው መካከል መጥቶ ገላሃለሁ ያለ ሰው ነው ትላለህ ስለዚህ ለኔ ፈራው በአካባቢ ሲሄድ መታወት ነው ትገላግለዋለህ ነው ምን አቃተል ለማንኛውም ትገላግለዋለህ እንደምቆ ወደው የሚቀጥለው ሰማይ ለመሄድ ፈልጎ ነው እንጂ ይሄን ይዘዋለሁ የሚገርም ራሴ አውርጄ ይዘዋለሁ ባገኘሁበት ነው የምመታው ካስፈለገ እና ያው በተሸከምከው የሟንሰበን ባገኘሁበት ቦታ ፊት ለፊት ካገኘው ትመታዋለህ ግንባሩ አክቹሊ አሁን እኮ እንደዚህ ክሎስ በጣም ቀርበ እንኳን ማውራት አትችልምና በጣም አስቸጋሪ እንዳፈራች አየህ አሁን አባቱ ኦሮሞ ነው እናቱ አማራ ናቸው በርግጥ አሁን ቤተሰቡን እኔ ኦሮሞን መናገር አልፈልግም ያው ከሁለት ዘር የተገኘ ነው ግራ ገብቶታል ወይ ወደ ኦሮሞ አልሆንም ወደ አማራ አልሆንም አማራ እኮ ትግል የለም ብሎ ታስታውሳለህ ጥሎ ወጥቷል ይሄ ሰውዬው ታማኝ በየነ ነው አምጥቶ የሚያሰድበው አሁን ምርመራ እንዲካሄድ ግን ሰለሞን መጥፎ ልጅ አላየሁም ነበር ስሙን ቀይሮ ገብቶ ሊሆን ይችላል ግን ፎቶ አለ ምን አለ የት እንደሚኖር ይታወቃል ላለው ይኸውልህ ላለው ሎ ኢንፎርስመንት እኮ ለፖሊስ ማቅረብ ነው ኖ እንደዛ እንዳታር ስሞት ይል አስፈላጊ ምን አገባኝ ካለማወቅ ምን አገባኝ ካለማወቅ ለመጦ ለምን ትተዋል ስሜታዊ ሆነውም የሚናገሩ ሰው እንደሱ አይደለም በቃ አንተ ይሄ ሽንታም ዛሬ ለመጀመሪያ ጊዜ አይደለም አንተ ቻይ መሆንንና ነው እንደከዚህ በኋላ ሁሉም ይማራል እና ሁሉም ይማራል ከስተቱ ይማራል እና በዛ ያዘው እንደነዚህ አይነት ችግር ነው በቃ እንግዲህ ልጁም በእንደዚህ አይነት ሌላ ቦታ አናውቀውም ግን እንዴት ስሜታዊ እንደሆነ አይገባንም ይሳደባል ሁሌ ዛሬ ብቻ ነው ይሳደባል ግን በቃ በሪስፔክት ነው መኖር ያለበት ሰው የህግ ሀገር ላይ ነው ያለው በዚህ የህግ ሀገር ውስጥ በዚህ ተራ የለም ቦታ የለኝም ለዚህ ቅማላም እባክህ ወደ ዋናው ራሳችሁ አገር ቤት ይኸውልህ ሰው ይገደላል ሰው ይፈናቀላል ሰው በብሔሩ ይገደላል ከኢኮኖሚ ውጭ ይሆናል መሬቱን ይነጠቃል ኮሪደር ልማት ይፈርሳል ንግዱ ይቃጠልበታል እኛ ፖለቲካ ላይ ነው እንደዚህ አይነት ማህይም መከራከርን ያልፈልግ ለማህይሞች መልስ አልሰጥም ባይዘው ፖፑላር በጣም ትልቅነት ያው በእንደዛ ያዘው በቃ ቴክሪዚ ግን ሰዎች መማር ስላለባቸው ነው ዘልዬ የገባሁት ሲመጣ የምትሰጠው ነገር ትሰጠዋለህ ከዚያ ውጭ ግን ይሄን ማህይም ተከትዬ ሰጠልከር ነው ለማህይም ተወሰነ አሁን ምን መሰለህ ማንም ሰው ማንም ጋር የሚደርስባት ሀገር አይደለም ያለው ሁሉም ሰው የራሱን ባውንደሪ ያውቃል ባውንደሪን ክሮስ ካረገ የሚገጥመው ነገር ያውቃልና ከህግ ባሻገር ያለው ከህግ ግን የህግ ሀገር ናት ስለዚህ አንዳንድ ጊዜ ወንጀል ነው አንነገር ልንገርህ ወንጀል ግን አያውቅም አይባልም ፍርድ ቤት ቀርባ አላውቅም ማለታችን ባለማወቅ የሰራቸው ወንጀሎች ወንጀል ባለማወቅ ይባል የለም ወንጀል ነው ወንጀል ነው ይሄን ሀገር ሲመጣ ህጉን ሊያከብር ነው የመጣው አይደለም እንዴ አሳይለም ሲሰጠው ህጉን አክብሮ ሊኖር ነው ህግ ጥሶ እኔ አላውቅም ማለት አይቻልም ዛቻ ሰው ንገላለሁ ኑ ንግጠም እያለ አንድ ትራክ ነጅም አለ ካስታወስ ዳላስ ቴክሳስ መጥቶ እንጀራ ላይ ፒክ ዳረግ ገብቶ ነው እኮ እዚያ አልኖርም ና ሞጣ ቀራኒዮ እኔ 5000 ሰው ይዤ ፖለቲካ ሰራል ና ሞጣ ቀራኒዮ ቦጭቄ ነው ጆሮውን ገንጥዬ በላሃለሁ ምናምን ተመልከት ያ እንግዲህ ስንት ዓመት የኖረው ነው እዚህ 20 ዓመት የኖረው እንዲህ አይነት ብዙ ደደቦች ከጎማ መፍታት ውጭ ሌላ ነገር የማያውቁ ትራክ ነጆችም አሉ በጣም ባለማወቅ ከህግ ተጠያቂነት አትድንም ባለማወቅ
ከህግ ተጠያቂነት ሊያድንህ አይችልም። ስለዚህ እያንዳንዱ ሰው ከሚናገረው እና የሀገሩ ህግና ደንብም በዛ ውስጥ ከምታልፍ አጀንዳ እናድርገው፣ ፖፑላር አጀንዳ እናድርገው። ይሄ በሰበሰ መሀይም ነው። መሀይሞችን ተከትዬ እኔ ጊዜ አላጠፋም። ካስፈለገ በምፈልግበት ጊዜ ፈልገዋለሁ። ኦልሬዲ ቪዲዮ አለ። እኔ በሚመቸኝ ጊዜ ስፈልግ እጠቀምበታለሁ። ይሄ ቪዲዮ የፍቅር ሀገር ከተገኘ